ያ ቪዛ ኢቭን ከተቃጠለ በኋላ አንድ ጊዜ ተሰጠህ ማለት በአግባቡ ገብተህ ተጠቅመው ከወጣህ ኤኒ ታይም እንደ ቀበሌ መታወቂያ ፊዚካሊ እንኳን ወደ አሜሪካ ኤምባሲ ድጋሚ እኮ አትገባም። ዶክመንት ማቅረቡ ላይ አይጠበቅብህም። ቢዝነስ ላይሰንስ አይልህ፣ ባንክ ስቴትመንት አቅርብ አይልህ፣ የትኛውንም ኮንሲኮንስ አይጠይቅህ። በየ2 ዓመቱ በዲኤችኤል በኩል ፓስፖርትን ትልካለህ፣ ተለጥፎልህ ቪዛ ቤት ነው የሚመጣልህ። ይታደሳል። በቃ በየ2 ዓመቱ እንደ መታወቂያ የምትከፍላት የተለመደችው $185 የኮቲዋ ክፍያ ትከፈላለች። ቪዛ ፕሮሰስ ፎርሟ ትሞላለች፣ ዲኤችኤል ይቀመጣል፣ ፓስፖርት ተለጥፎ ይመጣልሃል። ብዙ ሰዎች የሚሸወዱት ምን መሰለህ? አንድ ጊዜ ያገኘኋት ቪዛ በቃ በህይወት ዘመን የማትደገም ይመስላቸዋል። ሚስቱን ትቶ ልጆቹን ትቶ ለ8 ዓመት ለ10 ዓመት ወረቀት ሲስተካ የብዙ ሰው ህይወት ይፈተናል። የሚገርም በዚህ መሀል እና ወጥተው ተመልሰው ከመጡ በኋላ በማንኛውም ጊዜ ባል ያገኘውን ቪዛ መልሶ ባለቤቱን ይዞ ሊጎበኝ ይችላል። አንደር ኤጅ የሆኑ ልጆቹን 21 ዓመት ነው በአሜሪካን ህግ እንግዲህ ዲፔንደንት የሚባሉት 21 ዓመት እስኪሞላቸው ድረስ ልጆቹን ይዞ አብሮ ገብቶ ቪዛ እያገኘ እየጎበኘ በመመላለስ አገሩ ላይ ብዙ መስራት እንደሚችል እየተረዳ ያለውን ኦፖርቹኒቲ እያወቀ የቢዝነስ አይዲያዎችን ከሄደበት ሀገር እየቀሰመ ስራውን የበለጠ አቀላጥፎ ዶም ሰክሰስፉል መሆን ይችላል። አንድ ሰው የአሜሪካ ቪዛ ካገኘ በየ2 ዓመቱ እንደ ቀበሌ መታወቂያ በቀላሉ ይታደሳል። እኔ አሁን 3ኛ ነው አሜሪካ ስመጣ። ይሄን ቪዲዮ እየቀረጽን ያለ ነው ሎስ አንጀለስ ሆነን ነው። በቃ አሁንም ቪዛዬ ሲያልቅ ደግሞ ይታደሳል። በፈለግኩ ሰዓት መጥቼ የተጋበዝኩበትን ዓላማ አሳክቼ እየሄድኩኝ ነው ያለሁት። ስለዚህ አውሮፓም ይሁን አሜሪካ አንድ የቪዛ ያገኛችሁ ደግሞ አትሸወዱ። መላልሳችሁ መሄድ የምትችሉበት ሀገር ጠርታችሁ ህይወታችሁን እንደገና ከዜሮ መጀመር አያስፈልግም። ተመሳሳይ ጥያቄ ካላችሁ በተለይ ዊሊ ባለው ልምድ ሊመልስላችሁ የምትፈልጉት ጥያቄ ካለ ኮመንት ላይ ጻፉልንና በሰብሰብ አድርገን በቀጣይ እናስቸግረዋለን። አሁን ታዲያ እናንተ ጋር መጥተው ፎርም መሙላት ማማከር ይህን አገልግሎት ማግኘት ቢፈልጉ ወይም ጥያቄ ካላቸው ሰዎች አድራሻ አለ የምትገኙበት? አዎ እንግዲህ 3 ኦፊሶች አሉን። በኦፊስ ደረጃ የሚያስፈልጋቸውን ድጋፍና እርዳታ ለሚፈልጉ ሰዎች ስልክ ቁጥር ልናስቀምጥላቸው እንችላለን። እንግዲህ ስልክ ቁጥሮቹ 0967 35 01 74 እና መጨረሻው 75 ማድረግ ይቻላል። የኔም ቤተሰቦች እንግዲህ ዊሊ ኢትዮጵያ ቱር የቲክቶክ ፔጅ አለው። እዛ ላይ የእሱን እንቅስቃሴዎች የጉዞ ፕሮግራምና ማወቅ ከፈለጋችሁ ዊሊ ኢትዮጵያ የቲክቶክ ፔጁን ፎሎ አድርጉለት። ዊሊ ኢትዮጵያ